ሰላም እንዴት ናችሁ? ጌታነህ ነኝ ከኢትዮ ኮዲንግ። ኢትዮ ኮዲንግ ቪዲዮ ወይ ዩቲዩብ ቻናል የተለያዩ የኤዱኬሽን ቪዲዮዎችን ለመስራት በዝግጅት ላይ ነው ያለው። ዛሬ የመጀመሪያው ቪዲዮ በመስራት ላይ እንገኛለን። በዋናነት የቴክኖሎጂ ተማሪ የሆናችሁ ወይ ደግሞ የኮምፒውተር ሳይንስ ተማሪ የሆናችሁ ኮምፒውተር ግራፊክስ የሚል ኮርስ አለ። ስለዚህ እሱን ኮርስ ማስተማር እንጀምራለን በዩቲዩብ። ዛሬ የመጀመሪያ ቪዲዮአችን የመጀመሪያ ቻፕተሩን እናያለን። which means ይሄ ኮርስ ወይም ደግሞ ይሄ ሳብጀክት ወደ 8 ቻፕተሮች ይኖሩታል ወይም ዩኒቶች ይኖሩታል። ከዛ ውስጥ የመጀመሪያውን መስራት እንጀምራለን። ከዚህ በመቀጠል በሌሎች ተከታታይ ቪዲዮዎች የዚህን ኮርስ ሙሉ ቲዎሪቲካል as well as ፕራክቲካል ፓርቱን ይዘን የምንመጣ ይሆናል ከወዲሁ እንድታውቁት ለማድረግ። ዛሬ ምን እናያለን? ቻፕተር 1 ኢንትሮዳክሽን ቱ ኮምፒውተር ግራፊክስ ኤንድ ግራፊክስ ሃርድዌር የሚል ቤዚክ ኮንሴፕት እናያለን። እዚህ ጋር በዋናነት ምን እናያለን? we will see about an introduction one what does that mean that computer graphics ምንድን ነው፣ ከየት መጣ የሚለውን ቤዚክ ኮንሴፕቱን እናያለን። ፕላስ ኢኒሻል ዴቨሎፕመንት ኦፍ ኮምፒውተር ግራፊክስ መጀመሪያ ኮምፒውተር ግራፊክስ which means ዲጂታሊ አንድን ግራፊክስ ወይም ኢሜጅ ማስቀመጥ ስንፈልግ ዲጂታሊ የራሱ ምን አለው ዲቨሎፕመንት አለው። ስለሱ እናወራለን። again we will see about application of computer graphics. There are different application area of computer graphics, so we will see about that application area of computer graphics, and we will see about the graphics software and hardware, which means how to design some image ወይም ግራፊክስ ቢኖር እሱ እንዴት ዲዛይን እናደርገዋለን by using that softwares። በዋናነት ጀነራል ፐርፐዝ እና ስፔሲፊክ ፐርፐዝ የምንላቸው ሶፍትዌሮች አሉ። ስለነሱ እናወራለን። and hardware which means አውቶማቲካሊ አንድ ኢሜጅ ወይም ግራፊክስ ቢኖር ዲጂታሊ የተሰራ እሱ ዲስፕሌይ ሲደረግ የሚያስፈልገው ሃርድዌር አለ። ስለሱ ሃርድዌር የምናወራበት ይሆናል ማለት ነው። ዘን ላስትሊ ግራፊክስ ዲስፕሌይ ዲቫይስ በዋናነት የምናውቀው ሞኒተር ስክሪን ነው ግራፊክስ ዲስፕሌይ እንዲደረግ፣ ግን እሱ የሚጠቀመው ቴክኖሎጂ አለ። ስለሱ የምናወራ ይሆናል። here is an outline that we will see throughout this video or throughout chapter 1 ማለት ነው። ኮምፒውተር ግራፊክስ ላይ ቻፕተር let's start. What is computer graphics? ምንድን ይመስላችኋል? So before we talk about computer graphics, let's see some basic terminology or basic terms that is called image. ምንድን ነው የሚለውን ኢሜጅ እንላለን። ብዙ ጊዜ ኢሜጅ ፎቶ እንላለን፣ ግራፊክስ እንላለን። so this image photo and graphics are almost they are similar. there is some basic difference immense difference ይኖራቸዋል፣ ነገር ግን in general የምንጠቀማቸው እንዳንድ ይሆናል። so image simply as you know image is a visual representation of real world or anything ማለት ነው። ያን የሆነ ነገር ቪዥዋል ሪፕሬዘንቴሽን ቪዥዋል ሪፕሬዘንት የምናደርግበት ነገር that is image እንለዋለን። so this image can represent realistic scene for real world, which means real world ያለን ማንኛውም ነገር ከዛ ሪላስቲክ ሲኑን ሪላስቲክ የሆነ እይታውን ለኛ የሚያሳየን that is called image እንለዋለን። so this image can be analog image or it can be digital image. analog image which means that image is in the form of hard copy ወይም ፔፐር ላይ መሳያት ላይ የምናስቀምጠው ሊሆን ይችላል ሪላስቲክ ሲኑን ለማሳየት፣ ወይም ደግሞ it can be generated by the computer ማለት ነው። so how to generate የምንመጣበት ይሆናል። but the computer generated imagery can be categorized into several types. ኮምፒውተር ላይ ጀነሬት የምናደርጋቸው ኢሜጅ ካሉ ወይም ፎቶዎች ካሉ it can be several type. basically there are 3 types, that is 2 dimensional length and width ያላቸው ሊሆኑ ይችላሉ, and it can be 3 dimensional that length width and height ያላቸው, or it can be some animated image or graphics ሊሆኑ ይችላሉ። እነዚህን በዋናነት ኢሜጅ ፕሮሰሲንግ የሚል ሌላ ኮርስ ስላለ እዛ ጋር የምታገኙት ይሆናል። በት እዚህ ጋር 3 ታይፕ እንዳለው ኢሜጅን ኮምፒውተር ላይ ጀነሬት ስናደርገው እንድትይዙ ነው። so as the technology has improved እዚህ ነው እንግዲህ ቴክኖሎጂ በጣም እያደገ ነው የተቀየረ ነው። so 3D ኮምፒውተር ግራፊክስ has become more common. አሁን በጣም ብዙ ጊዜ የምንጠቀማቸው አይታችሁ ከሆነ they are 3 ኦብጀክቶች ናቸው። even they are 2D still widely used 2 dimensional የምንጠቀምበታለን። ነገር ግን በዋናነት ቴክኖሎጂ በጣም እየዘመነ እየሄደ ኤአይ ዘመን እየሄድን ስለሆነ 3 dimensional computer graphics are more applicable than 2 dimensional graphics ማለት እንችላለን ማለት ነው። so
በዚህ መልክ ኢሜጅን ዲፋይን ካደረጉ let's see what does that mean computer graphics means basic computer graphics ብለን ኮርሱን ስንጀምረው ስለዚህ ኮምፒውተር ግራፊክስ ማለት ምን ማለት ነው ሶ in general there are three definitions ወይም ደግሞ የተለያዩ ስኮላሮች የተለያዩ ሳይንቲስቶች ኮምፒውተር ግራፊክስን በተለያየ መንገድ ዲፋይን አድርገዋቸዋል ስለዚህ ከዛ የመጀመሪያው ለምሳሌ ኮምፒውተር ግራፊክስ ማለት it is a representation and manipulation of image data by computer ኮምፒውተርን ተጠቅመን አንድ ኢሜጅ ወይም ኤግዛክት ኢሜጅ ዳታውን ማኒፑሌት የምናደርግበት ሪፕሬዘንት የምናደርግበት እሱ ምን ይባላል ኮምፒውተር ግራፊክስ ይባላል ብለው ዲፋይን ያደርጉታል another scientist to define computer graphics refers to the various technology used to create and manipulate image on the computer ማለት ነው ኮምፒውተርን ተጠቅመን የአንድን ኢሜጅ ክሬት የምናደርግበት ቴክኖሎጂው ራሱ ኮምፒውተር ግራፊክስ እንለዋለን so there is a set of technology the collection of technology or you can say that various technology that basically used to create and manipulate what image manipulate ለማድረግ ወይም ደግሞ ክሬት ለማድረግ የምንጠቀምባቸው ቴክኖሎጂዎች እነሱ ኮምፒውተር ግራፊክስ ብለን እንጠራቸዋለን ይላሉ but the most common definition of computer graphics is that they are a subfield of computer science የአንድ ኮምፒውተር ሳይንስ ፊልድ subfield ነው በሱ ውስጥ የምናገኘው ትልቅ ፊልድ ትልቅ በጣም ሰፊ that studies or that describes the methods for digitally synthesize for digitally manipulating or for digitally managing visual contentዎችን ማኔጅ ለማድረግ ማኒፑሌት ለማድረግ synthesize ለማድረግ በምን ዲጂታሊ which means ኮምፒውተር ተጠቅመን ለነሱ የሚያገለግሉ ሜቶዶችን ያጠናል በዋናነት ኮምፒውተር ግራፊክስ የኮምፒውተር ሳይንስ አንድ ፊልድ ሆኖ ግን ስለምን ያጠናል how to create that images how to manipulate that images how to synthesize that images የሚለውን ወይም ኤግዛክት ሜቶዶችን የሚያጠና ዲጂታል ቪዥዋል ኮንተንት የምንላቸው ጀስት ቪዥዋላይዝ ማድረግ ማየት የምንችላቸው in the form of image in the form of video የሚመጡ ነገሮች አሉ እነዚህ are visual content ስለዚህ እነሱ እንዴት ማኔጅ እናደርጋቸዋለን እንዴት ማኒፑሌት እናደርጋቸዋለን እንዴት ሲንተሳይዝ እናደርጋቸዋለን የሚለውን የሚያጠናልን ሰፊ ኮምፒውተር ሳይንስ that is called computer graphics ማለት እንችላለን በዚህ መልኩ ኮምፒውተር ግራፊክስ ዲፋይን ማድረግ ይቻላል ማለት ነው so computer graphics can be used in broad sense to describe almost everything on the computer that is not text or sound ማለት እንችላለን ነው which means ምንድነው እዚህ ጋር ኮምፒውተር ግራፊክስን they are everything on the computer ማንኛውም ነገር ኮምፒውተር ውስጥ ያለ except what sound and text ከቴክስት እና ከሳውንድ ውጭ ያለ ማንኛውም የምናየው ነገር እያንዳንዱ ነገር ኢቭን አሁን እንኳን ማስተምረበትን ማንሳት ይቻላል እነዚህ ነገሮች እያንዳንዱ they are called computer graphics ናቸው ማለት እንችላለን ማለት ነው so the development of computer graphics have made computer easier to interact with better for understanding and interpreting many types of data ነው እንግዲህ ኮምፒውተር ግራፊክስ ዲቨሎፕመንቱ በጣም እየመጣ እንትን ያለ ዲቨሎፕ እየተደረገ በሄደ ቁጥር ኮምፒውተሩ ኢዘር ኢንተራክት ሊደረግ ከሰዎች ጋር ኢቭን እዚህ እንግዲህ ግራፊካል ዩዘር ኢንተርፌስ ስለተሰራለት ነው in the form of graphics ማለት ነው ግራፊካል ዩዘር ኢንተርፌስ እንላለን ሰዎቹን ከዩዘሩን ከኮምፒውተሩ ጋር ኢንተራክት እንዲያደርግ ራሱ ሶ ኢዘር ኢንተራክት እንዲኖርና ቤተር አንደርስታንዲንግ ኢንተርፕሬቲንግ ኦፍ ዳታ ኦን ዘ ኮምፒውተር እንድናመጣ ለዛ ያገለግለናል እንደማለት ነው so the main aims of computer graphics ምንድነው ካል they are produce some elastic and useful image on the computer basically computer graphics ዋና ዓላማው የሚጠቅም ዳታ ቪዥዋል የምናደርግበት ይችላል ለተለያየ አፕሊኬሽን ለተለያየ ፐርፐዝ የምንጠቀምበት ኢሜጅ ሪያሊስቲክ የሆነ ዩዝፉል የሆነ ኢሜጅ ኮምፒውተር ላይ ጀነሬት ማድረግ ነው by what by different method ምን አይነት ሜቶዶች ምን መጣበት ይሆናል ስለዚህ እነዚህ ሜቶዶች ተጠቅመን ይሄን ፕሮጀክት so the process of starting with models that is 3D object or 2D object or you can say that 3D object ላይ እንነሳለን of the world taking the picture of it with a virtual camera is known as computer graphics as rendering እንለዋለን ነው that's rendering እንግዲህ አንድ 3D object አለ assume ራሳችሁን ወሰዱ ሰዎችን then it takes some pictures by using some virtual camera ከዛ ያን ምን እንለዋለን they are computer graphics as rendering እንለዋለን rendering as a process ማለት ነው so the rendering process includes many stages ይችላል hidden surface elimination surface rendering clipping ምናምን ለምሳሌ ብዙ ጊዜ የሆነ ፎቶ ካፕቸር እናደርጋለን በካሜራ በስልካችን ካሜራ ወይም በቨርቹዋል ካሜራ ከዛ እሱን ካነሳ ነው በኋላ ፋይናሊ ምን እናደርጋለን to make some rendering that rendering የማጽዳት ሁኔታ እንደማለት ነው
ስለዚህ ሃይድ ሂድን ሰርፌስ ኢሉሚኔሽን ይኖራል የማይታይ ነገር ካለ የተወሰነ እየታየ የተወሰነ እንዳይል እሱን ማጥፋት ዘን ሰርፈስ ረንደሪንግ ወይም ክሊፒንግ የምንለው መቆረጥ ካቲንግ ዘን እሱን ነገር እናስተካክላለን። ይሄ በጠቅላላ ረንደሪንግ በኮርሳችን ስናገኘው ረንደሪንግ ምንድነው የሚለው እንትን እንዳይል ሶ ሌትስ ካም ቱ ዘ ኢኒሻል ዲቨሎፕመንት ኦፍ ኮምፒውተር ግራፊክስ። አሁን ምን ላይ እንመጣለን? ኢኒሻል ዲቨሎፕመንት ኦፍ ኮምፒውተር ግራፊክስ። ኮምፒውተር ግራፊክስ ዲቨሎፕመንቱ ምንድነው? እዚህ ጋር ፋይናሊ እንድታውቁት እንፈልግ ወደ ዲጂታሊ አንድን ኢሜጅ ክሬት ማድረግ የመጣ ነው ከመቼ ጀምረን ነው የሚለው እንድታውቁ ነው። ሚንስ መጀመሪያ ላይ ድሮ የነበረውን ዝም ብለን አሁን ኖርማሊ የሰዎችን ዲቨሎፕመንት እንኳን እያየን ቴክኖሎጂ እያደገ በሄደ ቁጥር ኢሜጅ መጀመሪያ ላይ የሚሳለው እርሳስ ይገዛል፣ መሳያ ማጥፊያ ምናምን የመሳያ ቦርድ ዘንዛ ጋር ሲሳል የነበረው ዲጂታሊ እንድንስል ዲጂታሊ ኤዲት እንድናደርግ የሚያደርጉ ኮንሴፕቶች መጡ። ስለዚህ ያ የመጣው ኮምፒውተር ግራፊክስ ወይም ኮምፒውተር ግራፊክስ ማለት ደግሞ ዲጂታሊ ሲንተሳይዝ ማድረግ ማኔጅ ማድረግ ክሬት ማድረግ ስለነሱ የሚያጠና ስለሆነ ስለዚህ ኢኒሻል ዲቨሎፕመንቱ ምን ይመስላል የሚለው እናያለን። ሶ the advancing computer graphics was to come from what engineering university in Cambridge student in Switzerland ነው። ስዊዘርላንድ ውስጥ ያሉ የካምብሪጅ ስቱደንት የኢንጂነሪንግ ተማሪዎች ኮምፒውተር ግራፊክስ አድቫንስ አድርጎ እዚህ ከረንት አለው እንዲደርስ ትልቁን አስተዋጽኦ ያደረጉ ናቸው። ምን አደረጉ ካል in 1961 these Cambridge students in Switzerland create another computer drawing program called Sketchpad። በዋናነት በ1961 ወይም 1961 it generates some Sketchpad ፕሮግራም ክሬት አደረጉ ማለት ነው። ለምን ዓላማ ወደሚለው ስንመጣ so using this that Sketchpad has a light pen ይኖረዋል። so by using that light pen you can draw what some simple shapes አራት ማዕዘን ይችላል፣ ትሪያንግል ሊሆን ይችላል፣ ፖሊገንስ መሳል ይቻላል። በዛ ላይት ፔን ጀስት ድሮ ማድረግ ይቻላል ማለት ነው። ድሮ ማድረግ ይቻላል በዛ ላይት ፔን just can draw it and save them and even recall them later ሴቭ ያደርጉታል። ቀጣይ እዛ ሴቭ ካደረጉት በኋላ እንትናል so they are the main initial development of computer graphics starting here እዚህ ጋር ነው የጀመረው። ዲጂታሊ አንድ ሼፕ አራት ማዕዘን ወረቀት ላይ ስንሰራው የነበረው መሳያ ቦርድ ላይ ስንሰራ የነበረው መሳል የጀመረው በዚህ እነዚህ ተማሪዎች በፈጠሩት ላይ ስኬችፓድ ፕሮግራም ነው። ተጫነ ኮምፒውተር ላይ ላፕቶፓቸው ላይ ኦር ዋትኤቨር የሆነ ኮምፒውተር ላይ ዲጂታል ኮምፒውተር ላይ ይጫናል። ከዛ እሱ ላይ ይስሉትና እዛ ላይ ሴቭ ይደረጋል። ከዛ ሪኮርድ ይደረጋል። ቀጣይ ከፍተው እንደገና የሚጨምሩት ነገር ካለ መጨመር ይችላሉ ማለት። ስለዚህ ለመጀመሪያው ዲጂታል እንትን የተቀመጠበት ይሆናል። ሶ ኢቭን ቱዴይ many standards of computer graphics come to the base of this early sketchpad program ማለት ነው። የዚህ ስኬችፓድ አሁን ከረንትሊ የምናያቸው ማንኛውም አፕሊኬሽን ብታዩዋቸው ይሄ መነሻቸው ነው። ዲጂታሊ የጀመረው ከዚህ ይሆናል። so if one wants to draw a square of an example ለምሳሌ sure he does not have any worry about it for line perfect form edge of circle ማለት ለምሳሌ አንድ የሆነ እንትን መሳል ብፈልግ የሆነ ሬክታንግል መሳል ብፈልግ ይሄኛውን ለዚያ ምስስለው እንደዚህ ተጣመመብኝ ወደዚህ ሄደ ምናምን ይሄ እኮ ልክ አይደለም እዚህ ጋር በቀይረው ምናምን እያልኩኝ ምናምን የሆነ ሌላ እንትን ውስጥ አልገባም ነው። እዚህ ጋር ኮንሴፕቱ እዚህ ውስጥ አልገባም። ምንድነው ሌላ እንግዲህ instead of what is about the four lines that drawing perfectly or not ምናምን ተጣመመ ተቃጠጠ ከሚለው እንትን እኔ ምንድነው ማድረገው once can specify that show want to draw box እኔ አራት ማዕዘን መሳል ፈልጋለሁ ዘን specify the location እዚህ ቦታ ላይ ታስቀምጠዋለህ ይሄን ታክል ሳይዝ አለው ብዬ ስሰጠው አውቶማቲካሊ ጀነሬት ያደርግልኛል። ቱዴይ ዲጂታሊ መሳል እዚህ ጋር ነው የደረሰው። እኔ የሚጠበቅብኝ እንደዚህ አድርገህ ሸፑን ሰደው ምናምን ኢቭን ማለት አያስፈልግም። ዲጂታሊ ግራፊክስ ሲቀመጥ በቃ ኤን ታክል እዚህ ሎኬሽን ላይ እዚህ ኤክስ ኤንድ ዋይ ሎኬሽን ትጀምራለህ። ከዛ ኤን ታክል ሳይዝ which means ኤክስ ኤንድ ዋይ ኮኦርዲኔቱን ሰጠዋለሁ። ከዛ አውቶማቲካሊ ያን ቦክስ ይስልልኛል። እኔ ማለት የሚጠበቀኝ ቦክስ ነው። ሬክታንግል ከፈለኩ ሬክታንግል፣ ስኩዌር ከፈለኩ ስኩዌር፣ ዘን ትሪያንግል ከፈለኩ ትሪያንግል መሳል እፈልጋለሁኝ። ይሄን ትሪያንግሉ ኤን ታክል ሳይዝ ይኖረዋል ምናምን ማለት ብቻ ነው የሚጠበቅብኝ ማለት ነው። እዚህ ደርሷል ከረንት እንትናችን so the software will then construct which means ይሄን ኢንፑት ሰጠው the software or the package will then construct a perfect box with the right dimension at the right location ማለት ከሰጠው ሎኬሽን በተሰጠበት ሳይዝ ምን ያደርጋል ቦክሱን ይስልልኛል። ግን ይሄ እንዲሆን መነሻው ማን ነበር? የካምብሪጅ ስቱደንት ናቸው። 1961 ስኬችፓድ ፈጥረው
ስቲል እስካሁን ያለው ኢኒሻል እያንዳንዱ ያለው ቴክኖሎጂ መነሻው ይሄ ነው ማለት ነው። ሶ ሌትስ ሲ ሰም ቤዚክ ተርሚኖሎጂ እንግዲህ ብዙ ጊዜ እንትን ስናላቸው ስናገኛቸው ምናልባት ከዚህ ቪዲዮአችን ቀጣይ ተከታታይ ቪዲዮዎችን ስለምንሰራ እሱ ጋር ስናገኛቸው እንትን እንዳትሆኑ ኮንፊውዝ እንዳትሆኑ እዚህ ጋር የተወሰኑ ኮንሴፕቶች እናንሳ። ቤዚክ ተርሚኖሎጂ ግራፊክስ ዛትስ አላይንመንት ፎር ጀስቲፊኬሽን ይላል። ሶ ምን ማለት ነው? ያ ሪፈርስ ቱ ዘ ላይን ዛት ቴክስት ኦር ዘ ግራፍ ኢዝ ሴት አሎንግ ዊዝ ዘ ማርጅን which means አንድ ለምሳሌ ይሄንን ቪዲዮ ብንወስድ እዚህ ጋር ስክሪን ኮኦርዲኔት ይኖረዋል፣ እዚህ ጋር ኤክስ ኤንድ ዋይ ይኖረዋል። ስለዚህ የማስቀምጠው ኢሜጅ አላይንመንት ማለት ከዚህ ከሌፍት ወደ ምን ያክል ይግባ፣ ከቶፕ ምን አይነት ይግባ፣ ቱ ዘ ራይት ምን ያክል፣ ከቦተም ምን ያክል የሚለውን ሪፈር የሚያደርግልን ዛት ኢዝ አላይንመንት እንለዋለን ነው። አናዘር ተርሚኖሎጂ አስፔክት ሬሽዮ የምንለው ዛት ዘ proportional relationship between the width and height of the image and image x y resolution ማለት ነው። ኦብጀክት ሬዞሉሽን አስፔክት ሬሽዮ ማለት እሱ ነው። ኦብጀክት ሬዞሉሽን አንድ ኢሜጅ ካለ 34 በ40 ብለው 34 ዊድዝ አለው ዘን ሃይቱ 54 ነው እንላለን። which means እዚህ ጋር ለምሳሌ አንድ ኢሜጅ በሚቀመጥበት ሰዓት ሌትስ ሜክ 34 በ50 ብዬ ባስቀምጠው ሶ ዚስ ዋን ኢዝ አስፔክት ሬሽዮ እንለዋለን። አስፔክት ሬሽዮ እንለዋለን። ምን ማለት ነው? 34 ዊድዝ አለው በ50 ሃይት ያለው ኢሜጅ እንደማለት ነው። ዛት ኢዝ አስፔክት ሬሽዮ የምንለው ማለት ነው። እሺ ሌላው ከለር ቲዮሪ የምንለው ነው። which means እንግዲህ እያንዳንዱ ነገሮች እዚህ ጋር እንኳን ስታዩ እዚህ ጋር ምን ይታያችኋል? ለምሳሌ ቀይ ከለር አለ፣ ቅድም የጻፍኩበት ሰም ፒንክ ከለር አለ፣ የሎ ግሪን ምናምን። ሶ ዜር ኢዝ ከለር ቲዮሪ ኢን ግራፊክስ። ምክንያቱም አንድ ግራፊክስ ሲመጣ ግራፊክሱ ዲስፕሌይ የሚደረግበት የሚሳልበት ባክግራውንድ ከለሩ ምናምን የምንላቸው ብዙ ከለር አሉ። ስለዚህ ከለር ቲዮሪ ዘ ስተዲ ኦፍ ሃው ከለር ኢንተራክት ዊዝ ኢች አዘር which means ቤዚክ የምንላቸው ከለሮች አሉ፣ ከዛ ደግሞ ድራይቭድ የምንላቸው ከለሮች አሉ። ስለዚህ ስለነሱ የሚያጠናት ከለር ቲዮሪ ብለን እንወስደዋለን። በዋናነት እኛ የምንጠቀማቸውን ከለሮች በከለር ቲዮሪ መሰረት ነው እንግዲህ ዲፋይን የምናደርገው። ስለዚህ እንደ አንድ ተርሚኖሎጂ አናዘር ዋን አርጂቢ የሚል ኮንሴፕት እናገኛለን፣ ተርም እናገኛለን። አርጂቢ ዚስ ዋን ኢዝ አን አብሪቪዬሽን ኦር ካን ሴይ ዛት ዚስ ዋን ኢዝ አን አክሮኒም። አር ስታንድስ ፎር ሬድ፣ ጂ ስታንድስ ፎር ግሪን ኤንድ ቢ ስታንድስ ፎር ብሉ ማለት ነው። ሶ ስታንድስ ፎር ሬድ፣ ግሪን ኤንድ ብሉ ኢን ዘ ፕራይመሪ ከለር ኦፍ ዘ ላይት የላይት እንትን በቃ ዋና ፕራይመሪ የምንላቸው። ሶ ባይ ኮምባይኒንግ ዚስ አርጂቢ ዩ ካን ጀነሬት ኤኒ ታይፕ። ስለዚህ ከዚህ ውጭ ያሉ ከለሮች ዚይ አር ኮልድ ድራይቭድ እንላቸዋል ቢኮዝ ዚይ አር ጌት ፍሮም ዘ ኮምባይኔሽን ኦፍ ዚስ ቤዚክ ፎር ፕራይመሪ ከለሮች ተገናኝተው ስለሚል ስለዚህ አርጂቢ ከለር ምናምን ስለምንል አርጂቢ ማለት በዚህ መልክ እንድትይዙት ነው። ዘን ፒክስል ነው። ሶ ዘ ስሞለስት ዩኒት ኦፍ ዲጂታል ኢሜጅ ኦር ዲስፕላይ። እንግዲህ አንድ ኢሜጅ ዛር ኦር አንድ ግራፊክስ ምንድን ብለናል ቅድም? ዚይ አር ቪዥዋል ሪፕሬዘንቴሽን ኦፍ ሪል ወርልድ ነው ኦር ሰምቲንግ ማቴሪያልስ ሂውማን ቢንግ የነሱ ነው። በት ዲጂታሊ ሲቀመጥ እንዴት ይቀመጣል? ዚይ አር ኮሌክሽን ኦፍ ፒክስል ነው እንላለን። ኢሜጅ ኢዝ ኮሌክሽን ኦፍ ፒክስል። ምን ማለት ነው ኮሌክሽን ኦፍ ፒክስል ማለት ካላችሁ፣ ኮሌክሽን ኦፍ ፒክስል ማለት አሲዩም ጀስት ዚስ ዋን ኢዝ ስክሪን ኮኦርዲኔት ሲስተም ቢኖር ይሄ ስክሪን ኮኦርዲኔት ሲስተም ዚይ አር ኮልድ ኮሌክሽን ኦፍ ፒክስል ነው። ኮሌክሽን ኦፍ ፒክስል ነው እንላለን። ምን ማለት ነው ይሄ? ጀስት ሌትስ ድራው ዚስ ዋን። ሶ እንደዚህ ብለን በደንብ አልተሳለም፣ ግን ጀስት አሲዩም ዚስ ዋን ኢዝ ስክሪን ብትሆን እዚህ ጋር የምናያት ነገር። ስለዚህ ዚስ ኢዝ ኮልድ ስክሪን። ሶ እዚህ ጋር ኢሜጅ ይቀመጣል ማለት ነው። የሆነ ኢሜጅ ይሳላል። ሌትስ ድራው ዛት ኢሜጅ። ሌትስ ሜክ ለምሳሌ ሲምፕሊ ዚስ ዋን ኢዝ አን ኢሜጅ። ዚስ ዋን ኢዝ አን ኢሜጅ። ሶ ይሄ ኢሜጅ እዚህ ጋር ሲቀመጥ ዚይ አር ኮሌክሽን ኦፍ ሴል። ምን አይነት ሴል ይዟል? እዚህ ጋር ያለውን ሴል ይዟል፣ ይሄን ይዟል፣ ይሄን ይዟል፣ ይሄን የያዘ ነው። ዚይ አር ኮሌክሽን ኦፍ ፒክስል ማለት እንችላለን። ሶ ፒክስል ማለት ነው the smallest unit of what? the smallest unit of an image ነው። ምን ማለት ነው? this one ያያችኋል። let's change the color this one። ይቺ እያንዳንዷ እዚህ ጋር የምናያት they are called ፒክስል ትባላለች ማለት ነው። ፒክስል ትባላለች። so another term is rasters. types of digital image that is made up of pixel collection they are called raster እንለዋለን። and DIP dot per inch ነው a measure of ኢሜጅ ሪዞሉሽን ሜዥር የምናደርግበት ዶት ፐር። እነዚህ ቤዚክ የምናገኛቸው ቴክኖሎጂዎች አሉ። ኦኬ እንቀጥላለን። እኔ ጋር ናቸው። እንቀጥላለን። አፕሊኬሽን ኦፍ ኮምፒውተር ግራፊክስ ነው ቀጣይ የምናየው ቶፒክ። እዚህ ቻፕተር ላይ የምታገኙ ቶፒክ ስትማሩ አፕሊኬሽን ኦፍ
እሺ ኮምፒውተር ግራፊክስ እንግዲህ ዲጂታሊ ኮምፒውተር ኢሜጆችን ጀነሬት የምናደርግበት ነው ያለ ነው። ኢሜጆችን ጀነሬት የምናደርግበት ነው። ስለነሱ ሜቶዶች የሚያጠና ነው። ሳይፈለ ኮምፒውተር ሳይንስ ነው አለ። ስለዚህ የዚህ አፕሊኬሽን ዚያር ዲፈረንት አፕሊኬሽን ኤሪያ ኦፍ ዚስ computer graphics. So before we look any more detail how computer generate graphical image when graphics computer graphics የሚለው ዲቴል ከመግባታችን በፊት ዲጂታሊ እንዴት አንድ ኢሜጅ ክሬት ይደረጋል ከሚለው ከመድረሳችን በፊት let us consider why we want to do ለምን አስፈለገ በሌላ አገላለጽ አፕሊኬሽኑ ወይ ጥቅሙ ምንድነው ነው. So since the early days of computing, the field of computer graphics has become very popular one because of its wide range of application. Simple term, በጣም ቴክኖሎጂው እያደገ ነው። ማንኛውም ነገር አሁን ትንሿ እንኳን ቀበሌ እንኳን ስትሄዱ ወደ ዲጂታል እየመጡ ነው። ዲጂታሊ ላይ ደግሞ የምናገኘው everything except text and sound they are called graphics እንለዋለን። ስለዚህ የማይገባበት የለም። they are most widely most popular አፕሊኬሽን ነው ይሄ ኮምፒውተር ግራፊክስ ዚያር ማንም የማይገባበት ቦታ የለም ማለት ይቻላል። as an example they are used for graph and chart እንመጣበታለን። አንዳንድ ኮምፒውተር ዲዛይን ካድ የምንለው የምናውቀው እዛ ላይ እናገኘዋለን። ዲጂታል ቪዲዮዎች ሞር መልቲ ዳይሜንሽናል ዳታ ሴቶች ላይ ምናምን ቨርቹዋል ሪያሊቲ ኦግመንትድ ሪያሊቲ ስንሰራ እናገኘዋለን። ኤዱኬሽን እና ትሬኒንግ ውስጥ ይገባል። ኢንተርቴይንመንት ውስጥ ይገባል። ይሄ ብቻ አይደለም በጣም ብዙ እናገኛለን። ኢትስ ፎርማት ግራፍ ኤንድ ቻርት ሶ graph and chart ማለት ነው ለእናንተ ሁሉንም ታውቁታላችሁ። so they are graph and chart has long as been used for visualizing data statistical data or mathematical data visualize ለማድረግ የምንጠቀምበት ነገር graph and chart እንለዋለን። they are particularly widely used for visualizing relationship in scientific and mathematical financial and economic ዳታዎች ላይ የምንጠቀምበት like this one እዚህ ጋር እንደምታዩቸው እንደዚህ አይነት mathematical statistical data ኢኮኖሚካል ዳታ ሪፕሬዘንት የምናደርግባቸው ነገሮች ዛሬ ግራፍ እንላቸዋለን። ሰው እነዚህ ግራፎች በምን ጀነሬት ተደረጉ? ዲጂታል ኢሜጆች ናቸው ተባለ። ስለዚህ ኮምፒውተር ግራፊክስ እዚህ ውስጥ እናገኛለን። ኮምፒውተር ዲዛይን ኢንጂነሪንግ ውስጥ የምናገኘው ካድ ብለን በተለምዶ የምንጠራው that involve using computer application to enable design to construct and visualize 3D model 3D ኦብጀክቶችን ዲዛይን ለማድረግ የምንጠቀምበት ብዙ ጊዜ ቤት ኢንጂነሮች የሆነ ቤት ዲዛይን ሲያደርጉ የሚጠቀሙበት ነው። አርቲፋክት የሚያስቀምጡበት እንደማለት ነው። 3D ኦብጀክት so they are commonly used to field science such as architecture engineering and circuit design ውስጥ እንጠቀምበታለን ካድ። ስለዚህ ምንድነው የሆነ ለምሳሌ አርኪቴክቸር ከሆነ አርኪቴክት ነው። ስለዚህ አርኪቴክቱ የሆነ ቤት ዲዛይን የሚያደርግ ከሆነ እዚህ ጋር ፍሎሩ እንዲሆናል እዚህ ጋር እንደ ቋሚ ኮንቶ ይቀመጣል ዘን ምናምን እያለ ዲዛይን ያደርጋል። which means ቤት ዲዛይን የሚያደርግ ከሆነ ይሄ አርኪቴክት ሌትስ ሜክ እዚህ ጋር እንደዚህ ይሄኛው ግራውንዱ ይሆናል። ከዛ እዚህ ጋር ጣራውን እንደዚህ አስቀምጠዋለሁ። ከዛ እዚች ጋር እንደዚህ የምትመጣ ነገር ይጨመርባታል። እዚህ ጋር በር አደርጋለሁኝ ምናምን እያለ ምን ያደርጋል? ኢት ዲዛይንስ ዲዛይን ያደርገዋል ይስለዋል። አራውንድ ሄር የሆነ መስኮት ብትኖረኝ ከዛ እዚህ ጋር አጥሮቹን እንደዚህ ሰራቸዋለሁ ምናምን ከዛ ያጥሩ በር እዚህ ጋር ባስቀምጥለት ምናምን እያለ ዲዛይን ያደርገዋል። ይሄንን ዲዛይን የሚያደርገው ዲጂታሊ ነው። ዲጂታሊ ዲዛይን የሚያደርግበት ሰዓት ደግሞ ካድን ይጠቀማል። አፕሊኬሽኑ እሱ ነው። ሶ እዚህ ጋር ይሄን ኮንስትራክት በሚያደርግበት ሰዓት በር ሲመጣ ቆርቆሮ ሲመጣ ምናምን እያንዳንዱ ነገር ምንድነው የሚያደርጋቸው? ይስላቸዋል። በማን ነው የሚስለው? በካድ። ካድ በሚስልበት ሰዓት ምን ይጠቀማል? ኢሜጅ ግራፊክስ አለው። ስለዚህ እንዳንድ አፕሊኬሽን አያችሁት። ለምሳሌ ካድ አፕሊኬሽኑን ተጠቅሞ እዚህ ጋር ይሄን እንደዚህ አይነት ዲዛይን ማድረግ ቢፈልግ እዚህ ጋር ዜር ሴት ኦፍ ኢሜጅ እነዚህ ኢሜጆች ዲጂታሊ በኮምፒውተር ግራፊክስ ቲዮሪ ቴክኖሎጂ ሜትድ የተሰሩ ናቸው ማለት ነው። እነሱን ተጠቅመን ስለዚህ ኤሪያ ነው። ዳታ ቪዥዋላይዜሽን የምንለው ሌላ እና አዲሽኑ ግራፍ ኤንድ ቻርት ዳታ ቪዥዋላይዜሽን ውስጥ የምናገኘዋለን። ግራፊክስ ለምን አሁን ለምሳሌ እዚህ ጋር እናንተ ማስተማር ስፈልግ ምን አደርገዋለሁ? ቪዥዋላይዝ አደርገዋለሁ ማለት ነው። ያን ዳታ ለእናንተ እያሳየኋችሁ in the form of image። ስለዚህ more complex often multi-dimensional data set can also visualize using graphics። እንግዲህ multi-dimensional የምንላቸው ኮምፕሌክስ ዳታ ሴቶች አሉ ብዙ ጊዜ ሜዲካል ውስጥ የምናገኛቸው ማለት ነው። እነሱን ሪፕሬዘንት ለማድረግ ምን እንጠቀማለን? ግራፊክስ እንጠቀማለን። ሶ ግራፊክስ እንደ አንድ አፕሊኬሽን እንደ ዳታ ቪዥዋላይዝ ለማድረግ እንጠቀማለን። in this case it is often difficult to visualize each data set without computer graphics። ካለ ኮምፒውተር ግራፊክስ ቪዥዋላይዝ ማድረግ አንችልም ማለት ነው። ቪዥዋላይዝ ማድረግ አንችልም።
So these complex data these are particularly common in science ብዙ ጊዜ scientific visualization business health ላይ ለምሳሌ አያችሁት ይሄ እዚህ ጋር ለምሳሌ it is a figure shows 3-dimensional medical data set of patients የሜዲካል ዳታ ሴት የያዘ ነው how here we use computer graphics to visualize path of blood vessels inside the patient head እንግዲህ ፔሸንት ሄዱ ላይ ያለውን ኢንሳይድ ውስጥ ዛው ያለውን ብለድ ቬስሎች ምን ይመስላሉ የሚለው ቪዥዋላይዝ ለማድረግ የምንጠቀምበት ነው ስለዚህ ይሄንን ጀነሬት ለማድረግ it use what computer graphics so visualize another one is virtual reality and augmented reality እንግዲህ በአሁን ቴክኖሎጂ በጣም እንትን ያለ በሄደ ቁጥር there is a virtual reality and augmented reality virtual reality እንደምታውቁት it creates some virtual environment and it allows the user to immerse to that virtual environment by wearing some headset ሲሆን headset ለብሰው ያን virtual environment-ን immerse ያደረጉ እንደ መዝናኛም እንደ ሙዚየም ሊሆን ይችላል ለዛ የሚጠቀሙበት ነው virtual real የሌለ ነገር ነው augmented real plus virtual እንደማለት ነው ስለዚህ እዛ ጋር ለምሳሌ virtual ብለን እንይ virtual reality allows to user to immerse in computer generated world and interact with it as if they were interact with the real world ነው ከሪል ወርልዱ ጋር ኢንተራክት እንዲሆኑ የሚያደርጉ አሉ ነው ታይፒካሊ ዘ ዩዘር መስት ቢ ዌር ዚስ ፌስ ሌትስ ሜክ ኢሜጁን ለምሳሌ ይሄ ሰውዬ ከሆነ በዚህ አለ ነገር ግን ሄድሴት ሲለብስ ይሄንን ያሳየዋል ይሄን ቤት የሚያምር ቤት ውስጥ ወስዶ ያኖረዋል ሳሎን ምኝታ ምናምን ይሄን ምን ስለለበሰ ሄድሴት ሶ ዚስ ዋን ኢዝ ቨርቹዋል ሪያሊቲ ሪል ያልሆነ ግን የምናየው ነገር ሶ ዚስ ቨርቹዋል ሃውስ ኢዝ አን ኢሜጅ ግራፊክስ ስለዚህ ግራፊክስ እዚህ ውስጥ አለ This virtual image can be generated by techniques of graphics. So augmented reality combines the computer generated virtual world with the real world ነው እንደምታውቁት. So in AR, computer generated image are overlaid onto user view of the real world. For example, እዚህ ኢሜጁን እናሳያችሁ አንድ ሰርጀሪ የተሰራ ነውና ሰርጅኑ የሰውየውን ፓርት ኢንተርናል እንትሩ ይሄን እዚህ ጋር ከተባ አድርገው ምናምን ስለምን ሊኖር ይችላል እዚህ ጋር ብለድ ቬዝል ሊኖር ይችላል አይሆን ይችላል የሚለውን ማወቅ ሲፈልግ ሪል ወርልዱ ፔሸንቱ አለ ከዛ እሱ ጋር there is some computer generated ኢሜጆችን ሂደን ፊቸሮችን ቪዥዋላይዝ ማድረግ የሚችሉ ኦግመንትድ እንትኖች ይገጠማሉ ከዛ በስክሪን መልክ በኢሜጅ መልክ ያንን ሂድን ሰርፌሱን ያሳየዋል ስለዚህ ሰርጅኑ ሰርጂካል እንትኑ በሚሰራበት ሰዓት ፕሮሰሱን ካለምንም እንከን ማጠናቀቅ ይችላል ሶ ዚያር ኦግመንትድ ሪያሊቲ ሶ ያንን ሂድን ሰርፌሱን በኢሜጅ ነው የምናየው ስለዚህ ግራፊክስ አለ አናዘር ዋን ኤዱኬሽን ትሬኒንግ እንግዲህ እናንተን ለማስተማር ይጠቀምኩበት ግራፊክስ ኢሜጁን አምጥቼ አስቀምጬ ኢሜጁ እንደዚህ ሲሆን እንደዚህ ሆነ እያልኩ ያስተማርኩበት ነው ስለዚህ ለኤዱኬሽን እንጠቀምበታለን እዛ ውስጥ እናገኘዋለን ሌላው ለትሬኒንግ እንጠቀምበታለን ነው ለትሬኒንግ እንጠቀምበታለን another common application of computer graphics for trainings አንዳንድ ጊዜ ምን አለ እዚህ መስላችሁ አንዳንድ ጆፖች ትሬኒንግ መስጠት ስንፈልግ it's difficult for workers to get direct experience of that environment and who they are expected to work እንግዲህ ትሬኒንጉን ሊወስዱ ሊሰሩበት የሚፈልጉትን ያንን እንትን ኤግዛክት ኤክስፒሪየንስ ለማድረግ እዛ environment ሊቸገሩ ይችላሉ ነው so it may because of different reasons like environment inaccessible ሊሆን ይችላል ትሬኒንጉን ስፔስ ላይ ሊሆን ይችላል ለምሳሌ ዳንጀረስ ሊሆን ይችላል which means ለምሳሌ እንደ ቦምብ መፍታት የምንለው ቦምብ ዲስፖዛል or it may be expensive ለምሳሌ flying aircraft and high risk በጣም ሪስክ ያላቸው ሰርጀሪ ለምሳሌ ሊሆን ይችላል ማለት ነው ስለዚህ እንደዚህ አይነት ትሬኒንጎች መስጠት ስንፈልግ it use computer graphics combined with special hardware can be used for simulating the work environment so the workers can gain the skill required from that work ነው ከዛ ካላቸው ስራ ወይም ደግሞ ከሚፈልጉት ትሬን ኢንቫይሮንመንት እውቀት ማግኘት ይችላሉ ያንን ሲሙሌት የሚያደርግ ኢንቫይሮንመንት በማግኘት so ያን ሲሙሌት ኢንቫይሮንመንት የምናገኘው ኮምፒውተር ግራፊክስ እና ሌላ ሰብ ሃርድዌር ያስፈልገን ይችላል ለምሳሌ ኤርክራፍት ትሬኒንግ መውሰድ ይችላል ኤርክራፍት ትሬኒንግ በወስድ እኔ ወይ በህጉ መሰረት ውጤት እንደዚህ ቁመት እንደዚህ ተብሎ ተመን ይዘው ውስጥ በአግባብ መሆን አለበት አለዛ ግን ከዛ ውጭ ትሬን ማድረግ ፈልግ መሰልጠን ፈልግ
ውድ ነው፣ ኤክስፔንሲቭ ነው የሚሆነው። ምንድነው ያለኝ አማራጭ ሲሙሌት የሚያደርጉ ኢንቫይሮንመንቶች በኮምፒውተር ግራፊክስ ቴክኒክ ኤንድ ሰም ስፔሻላይዝ ሃርድዌር ተጠቅሜ ዲዛይን አደረግና ከዛ ቤቴ ቁጭ ብዬ በዛ ሲሙሌሽን ኢንቫይሮንመንት በዛ ኮምፒውተር ግራፊክስ ቴክኒክ ተጠቅሜ ዲዛይን ባደረኩት መሰረት ያን ኤርክራፍት መለማመድ እችላለሁ ማለት ነው። ሞቶ ኤርክራፍት፣ ሌሎችም ትሬኒንጎች፣ ቦምብ ዲስፖዛልን፣ ሌላ በዚህ መውሰድ እንችላለን። ዘ ላስት አፕሊኬሽን ዛትስ ኢንተርቴንመንት ኖት ኦንሊ ዘ ላስት እዚህ ላለው ብቻ ነው ላስት ያልኩት እንጂ ሌላ ብዙ አፕሊኬሽኖች አሉ እናንተ የምታነቧቸው ይሆናል። ዞዝ አፕሊኬሽን ኦፍ ኮምፒውተር ግራፊክስ ኢንተርቴንመንት ፋል ኢንቱ ስሪ ካታጎሪ ይለናል። ኮምፒውተር አርት የሆነ ሎጎ ዲዛይን ምናምን፣ ስፔሻል ኤፌክት ኤንድ አኒሜሽን ኦን ፊልም ኦር ካን ቢ ጌሚንግ ምናምን ብለን መከፋፈል እንችላለን የሚል ነው ያለው። ግን በዋናነት ኢንተርቴንመንት መዝናኛ እንደማለት ነው። ስለዚህ ቱ ጀነሬት ሰም አርት ኮምፒውተር አርት እንደዚህ አይነት ነገሮች ዲዛይን ለማድረግ ሰም አኒሜሽን ኦር ኢፌክት እንግዲህ ለመጨመር ለምሳሌ ሲምፕል እንትን ምን ማድረግ እንችላለን? እኛ አማርኛ ፊልም በምናይበት ሰዓት የሆነ ፊልም እያየን ምን ያደርጋል? ጀስት የሆነ ሰም ፓርት በቪላ ሲቆርጠው ወይ ደግሞ በሆነ ነገር ደም ሲፈስ እናያለን። ሲቆረጥ ሪል ያ ሰውዬ ተወግቶ ነው ተቆርጦ ነው አይደለም፣ ምን ተጨምሮበት ነው? ኢት ሃድ ሰም አኒሜሽን ኢት ሃድ ሰም ኢፌክትስ ኦን ዛት አክተሩ ላይ የሆነ ኢፌክት ተጨምሮበት ነው ማለት ነው። ስለዚህ እንደዚህ አይነት ኢፌክቶችን ለመጨመር ኮምፒውተር ግራፊክስ እንጠቀምበታለን ማለት ነው። ኦር ኢት ካን ቢ ዩዝድ ኢን አኒሜሽን ፊልም። አሁን ብዙ ጊዜ ለህፃናት ምናምን እንትን ለማለት ስንፈልግ አኒሜሽን ፊልም እንሰራለን። ስለዚህ ለአኒሜሽን ፊልም መስሪያ እንጠቀምበታለን ማለት ነው። ይሄ እንዳንድ አፕሊኬሽን ግራፊክ ሶፍትዌር የሚሉ የምናየው ይሆናል ማለት ነው። ከዚህ በመቀጠል የምናየው ግራፊክስ ሶፍትዌር የምንላቸው አሉ ማለት ነው። ስለዚህ ግራፊክስ ሶፍትዌር ላይ ምን እናያለን? በዋናነት አንድ ኢሜጅ ወይም አንድ ግራፊክስ ዲጂታሊ ማስቀመጥ ስንፈልግ ስቶር ማድረግ ስንፈልግ እንዴት ስቶር እናደርገዋለን? ለዛ ስቶር ማድረግ የሚያገለግሉን ሶፍትዌሮች ዛትስ ግራፊክስ ሶፍትዌር እንለዋለን። ሶ ቱ ጀነሬት ሰም ግራፊካል ኢሜጅ ኦር ቱ ጀነሬት ሰም ኢሜጅ ዲጂታሊ like we have seen in the above image, so we need to some types of graphic software or packages ያስፈልጉናል ነው። So in general, to generate some graphics or graphical image on the computer or by using computer, we can divide the software into two types or two categories መውሰድ እንችላለን። That is the first special purpose package ወይም software, the second one is general. So what does that mean? Special purpose graphics ወይም package ማለት ምን ማለት ነው ወደሚለው ስንመጣ so special purpose package የምንላቸው they are as the name indicates that special purpose they are designed for some specific purpose ማለት ነው። ለሆነ ዓላማ ዲዛይን የተደረጉ ለሆነ የሆነ ነገር ድሮ ለማድረግ የሆነ ነገር ክሬት ለማድረግ ዲጂታሊ ስፔሲፊክ የሆነ ነገር ለዛ ዓላማ የተዘጋጁ ናቸው። ላይክ ኤግዛምፕል ዛት ኢዝ ፔንት አክሰሰሪ የምንለው ለምሳሌ ብዙ ጊዜ ኮምፒውተራችን ላይ የምናገኘው ላይክ አዶቤ ፎቶሾፕ፣ ማይክሮሶፍት ኤክሴል የምንላቸው በሙሉ እነዚህ ምንድን ናቸው? they are called special purpose ናቸው ማለት they are designed to create some shapes, to create some image, to create some graphics ማለት ነው። ለዛ የሚያገለግሉ ናቸው። ሶ this special purpose package የምንላቸው ፕሮግራሚንግ ስኪል አያስፈልጋቸውም ማለት ነው። አውቶማቲካሊ አፕሊኬሽኖችን እንጭናቸዋለን። ጀስት አዶቤ ፎቶሾፕ ወይ ማይክሮሶፍት ኤክሴል የምንላቸው ከሆኑ ፔንት አክሰሰሪ የራሱ ተጭኖ እናገኘዋለን። እነሱን መጠቀም ነው። ስለዚህ ስለ ኮዲንግ ስለ ፕሮግራሚንግ ማወቅ አይጠበቅባቸውም ማለት ነው። ሶ ጀነራል ፐርፐዝ የሚል ነው they are defined for multiple purpose for any purpose። በዋናነት ጀነራል ፐርፐስ ፓኬጅ የምንለው they are packages that are designed for generate some images graphically on graphical images on the computer ማለት ነው። or digitally ኮድ ጽፈን ፕሮግራም ጽፈን ታይፕ አድርገን ክሬት የምናደርጋቸው ፓኬጆችን ወይም ደግሞ ያ ዲጂታሊ አንድን ኢሜጅ ኮምፒውተር ላይ ክሬት ለማድረግ የሚያገለግሉ ፕሪዲፋይንድ ላይብራሪዎችን የያዘ ኮሌክሽን ኦፍ ራውቲን ኦር ዛት ኢዝ ላይብራሪ እንለዋለን። እነሱን ሰብስቦ የያዘ ፎር ድራዊንግ ሰም ግራፊክስ ፕሪሚቲቭ ፖይንትን ለመሳል የሚያስፈልጉ ራውቲኖችን የያዘ ላይን ለመሳል የሚያስፈልጉ ራውቲኖችን የያዘ ሰርክል ለመሳል የሚያስፈልጉ ራውቲኖችን የያዘ ዛት ኢዝ ኮልድ ጀነራል ፐርፐዝ እንለዋለን። በዋናነት these general purpose package are used for
ኮምፒውተር ፕሮግራመር ለነሱ ፕሮግራመር መሆን ይጠበቅብናል። ጀነራል ፐርፐስ ፓኬጆችን እነዛ ፓኬጆች ኮሌክሽን ኦፍ ራውቲንስ ወይም ፈንክሽን ኢምፕሊሜንቴሽን እንዴት ይሰራል የሚለውን ሜቶዱን ይዘዋል። ስለዚህ እሱን ኮል እያደረግን መጠቀም አለብን። ኢትኒድስ ቱ ሰም ፕሮግራሚንግ ስኪልስ በዋናነት ግራፊካል ካፓቢሊቲ የሚያስፈልጋቸው ፕሮግራሞችን ማወቅ አለበት። ዩ መስት ቢ ፕሮግራመር ዜ አር ዩዝድ ባይ ዘ ኮምፒውተር ፕሮግራመር ማለት ነው። ዌራስ ዚስ ፕሮቫይድ ሎት ኦፍ ሞር ፍሌክሲቢሊቲ ዛን ስፔሻል ፐርፐስ። እንግዲህ ስፔሻል ፐርፐስ ፓኬጅ የምንላቸው ፕሮግራም ስኪል ሳያስፈልጋቸው ኢንስታል አድርገን የምንጠቀምባቸው እና አዶቤ ፎቶሾፕ ነው፣ ማይክሮሶፍት ኤክሴል እነ ፔንት አክሰሰሪ ናቸው። ስለዚህ ዜ አር ሞር ፍሌክሲብል ኢዚ ቱ ዩዝ ናቸው። በት ዜ ሪኳየር ቴክኒካል ኖሌጅ ይፈልጋሉ። እነዚህ ዳዝ ኖት ሪኳየር ቴክኒካል ኖሌጅ አይፈልጉም እነዛ ስፔሲፊክ የምንላቸው። በት ጀነራል ግን ፍሌክሲቢሊቲው ትንሽ ያስቸግራል። ስኪል ያስፈልገናል። ምን አይነት ስኪል? ፕሮግራሚንግ ስኪል ያስፈልገናል። ስለ ግራፊክ እውቀቱ ያስፈልገናል። ዜ አር ሱቴብል ፎር ኢንድ ዩዘርስ ኖት ሱቴብል ፎር ኢንድ ዩዘርስ፣ ለኢንድ ዩዘሮች ምቹ አይደለም ማለት ነው። ይሄ ጀነራል የግዴታ ስኪሉ ፕሮግራም ያስፈልገናል ነው። ሌላው ምንድነው? ግራፊክስ ሃርድዌር። እንግዲህ ይህን ግራፊክስ ዲጂታሊ ባይ ዩዚንግ ጀነራል ፐርፐስ ወይም ደግሞ ስፔሲፊክ ፐርፐስ ዲዛይን ካደረግነው ከክሬት ጀነሬት ካደረግነው በኋላ ፋይናሊ እሱ ኮምፒውተር ላይ እንዲሰራልን እሱ ዲስፕላይ እንዲደረግ ሲፈልግ ግዴታ ደግሞ አዲሽን ቱ ግራፊክስ ሶፍትዌር ኢት ኒድስ ቱ አድ ሰም ሃርድዌርስ። ግራፊክ ሃርድዌር ማለት ምን ማለት ነው ከሚለው ስንጀምር ዚያር ኮምፒውተር ሃርድዌር አንድ ኮምፒውተር ሃርድዌር ፓርት ነው። ዛት ጀነሬት ኮምፒውተር ግራፊክስ ኮምፒውተር ኢሜጅ ኮምፒውተር ኢሜጅ ጀነሬት ለማድረግ የሚያገለግለን and allows them to show only on display ላይ እንዲመጡ ዲስፕሌይ እንዲደረጉ የሚያስችለን and usually using a graphics card or that video card in combination with device driver to create an image. So which means graphics hardware የምንለው they are computer hardware በዋናነት that's called video card እንለዋለን። this used to create some graphics and allows to display on the display monitor ማለት ነው። but this video card has some display driver አለው። so the most important piece of graphics hardware is called that's graphics card የምንለው ወይም video card. so without that graphics card without video card some videos some graphics some image ኮምፒውተራችን ላይ ማየት አንችልም። በቃ ግዴታ ኮምፒውተሩ ምን ያስፈልገዋል? some computer graphics hardware ያስፈልገዋል ነው። which is a piece of equipment that render all image and send them to display. ስለዚህ ይሄ ግራፊክ ዲስፕላይ ሬንደር ለማድረግ ለማስተካከል ክሬት ለማድረግ ጀነሬት ለማድረግ ኢሜጆችን የሚያገለግለን ነው። እንደገና ደግሞ ዲስፕላይ ወደ ዲስፕላዩ እንዲሄዱ የሚያደርግ ሴንድ ዘም ቱ ዘ ዲስፕላይ የሚያደርግልን ነው። ይሄ ግራፊክስ ካርድ ወይም ቪዲዮ ካርድ ብዙ ጊዜ የምንጠራው። በዚህ ግራፊክስ ካርድ ሀዝ ግራፊክስ ዲስፕላይ ድራይቨር አለው። ሶ ድራይቨር ነው ዚያር ሶፍትዌርስ የሚጫን ሶ ዚስ ድራይቨር ሜክስ ዛት the hardware communicate with what operating system that are installed to the computer ማለት ነው። ኮምፒውተር ላይ ከተጫነው ኦፕሬቲንግ ሲስተም ጋር ኮሚኒኬሽን እንዲፈጥር ይሄ ግራፊክስ ሃርድዌራችን በዋናነት ግራፊክስ ካርዳችን ወይም ቪዲዮ ካርድ የምንለው እሱ ከኦፕሬቲንግ ሲስተም ከጫነው ላይ እንዲግባባ ኮሚኒኬት እንዲያደርግ የሚያገለግለን ድራይቨር ነው። ብዙ ጊዜ አንዳንድ ኦፕሬቲንግ ሲስተሞች ግራፊክስ ካርዱ ኮምፒውተሩ ላይ አለ። ስለዚህ አውቶማቲካሊ ዲስፕሌይ ድራይቨሩ አብሮ ተጭኖ ይመጣል። አንዳንድ በተለይ ኦልደስት የሆኑት ዊንዶውስ 7 የምንጠቀም ከሆነ ግን ኢትኒድስ ቱ ኢንስታል ዛት ዲስፕሌይ ድራይቨር ማለት ነው። ግን ዚያር ሶፍትዌርስ በዋናነት ሶፍትዌር ነው ከግራፊክስ ካርዱ እና ኦፕሬቲንግ ሲስተሙ ያደርግ ነው። ሶ ኤኒ ኮምፒውተር ጀነሬትድ ኢሜጅ መስት ቢ ዲስፕሌይ ኢን ዘ ሰም ፎርም በሆነ ፎርም ዲስፕሌይ መደረግ አለባቸው። which means ጀነሬት ያደረግናቸውን ኢሜጆች የት ላይ እናየዋለን? ዚያር ዲስፕሌይ ኦን ዘ ሞኒተርስ እዚህ ሞኒተር ስክሪናችን ላይ ነው ወይም ቪዲዮ ሞኒተር ከምንለው እሱ ጋር ዲስፕሌይ ኖት ኦንሊ ቪዲዮ ሞኒተር ዜር አር ዲፈረንት ታይፕስ ኦፍ ዲስፕሌይንግ ዲቫይስ ግራፊክ ዲስፕሌይ ዲቫይስ የምንላቸው ብዙ አይነት አሉ። ነገር ግን ዘ ሞስት ኮመን ታይፕስ ኦፍ ዲስፕሌይ ዲቫይስ ዛት ዩዝ ቱ ዲስፕሌይ ሰም ኮምፒውተር ጀነሬትድ ኦር ዲጂታል ኢሜጅን ዲስፕሌይ ለማድረግ የሚያገለግል ቪዲዮ ሞኒተር ይባላል። ኤንድ ቪዲዮ ሞኒተሩ ዳይሬክትሊ ራሱ እንትን አይልም። ኢት ዩዝ ሰም ቴክኖሎጂ ይጠቀማል። ዛት ዘ ሞስት ኮመን ቴክኖሎጂ ዛት ካቶድ ሬይ ቲዩብ ብለን ወይም ሲአርቲ ብለን ብዙ ጊዜ የምንጠራው እሱ ዛት ቴክኖሎጂ ዛት ኢዝ ቱ ሜክ ዛት ዘ ቪዲዮ ዘ ግራፊክስ ኢዝ ዲስፕሌይ ኦን ዘ ሞኒተሩ ላይ ዲስፕሌይ እንዲያደርግ የሚያገለግለን ቴክኖሎጂ ነው። ካርድ ቪዲዮ ዛር ቪዲዮ ሞኒተር ሲምፕሊ ሞኒተር ጀስት ዛር ሞኒተር ስክሪናችን ማለት ነው። ነገር ግን እሱ ዲስፕሌይ እንዲያደርግ ዳይሬክትሊ ሃርድዌሩ ነው ሞኒተር። ስለዚህ እሱን አውትፑት ዲቫይስ ነው እሱ ዲስፕሌይ እንዲያደርግልን ቪዲዮን ወይም ደግሞ ሰም ግራፊክስ
it needs or to use some technology. That technology is called CART ማለት ነው። ሶ ኢን ጀነራል ምን አየን ዛሬ? በዛሬ ቪዲዮአችን ያየነው ምንድነው? ቻፕተር 1 ኢንትሮዳክሽን ቱ ኮምፒውተር ግራፊክስ ኤንድ ግራፊክስ ሃርድዌር ነው እንግዲህ እንደምታዩት። ስለዚህ ኮምፒውተር ግራፊክስ ማለት ምን ማለት ነው የሚለውን አየን። ኮምፒውተር ግራፊክስ ማለት ዚያር ቴክኖሎጂ ዚያር ሳፊልድ ኦፍ ኮምፒውተር ሳይንስ ስለምን የሚያጠና ዲጂታሊ ኮምፒውተር ላይ እንዴት ኢሜጅ ክሬት እናደርጋለን የሚለውን የሚያጠናልን ሳፊልድ ኦፍ ኮምፒውተር ሳይንስ ነው በሚል ጀነራል መያዝ እንችላለን። ግን እሱን ካነሳን በኋላ ኔክስት ምን አወራን ካል ኢኒሻል ዲቨሎፕመንቱ መነሻው ምን ይመስላል የሚለውን አይተናል። አጌን ምን አየን ካል ስለ አፕሊኬሽኑ ይሄ ኮምፒውተር ግራፊክስ ለምን ያገለግለናል፣ የት ቦታ እንጠቀመዋለን የሚሉ የተለያዩ አፕሊኬሽን ኤሪያ ኦፍ ኮምፒውተር ግራፊክስ የምንላቸውን አይተናል። ሌላው ጀስት ግራፊክስ ሶፍትዌር ኤንድ ሃርድዌር ያ ግራፊክስ ዲጂታሊ ኮምፒውተር ግራፊክስ እንግዲህ ዲጂታሊ ክሬት ማድረግ ከሆነ ዲጂታሊ ክሬት ስናደርገው የት ክሬት እናደርገዋለን፣ ምን እንጠቀማለን፣ ሶፍትዌሮች የምንላቸው ጀነራል ፐርፐዝ እና ስፔሲፊክ በሚለው አይተናል። ዘን ይሄ የሰራነው ዲጂታሊ የተሰራው ዲስፕሌይ ይደረጋል ሰዎችን እንዲያዩት። ለምሳሌ ለዳታ ቪዥዋላይዜሽን ተጠቅመንበት ለመጠቀም ክሬት አድርገው ነው ከሆነ ያንን ኢሜጅ ዲጂታሊ እንዴት ዲስፕሌይ ይደረጋል? ዚያ ዲስፕሌይ ኦን ቪዲዮ ሞኒተር። ስለዚህ ኒድስ ሃርድዌር ያስፈልገዋል ማለት ነው። ስለዚህ ሃርድዌር ማለት ምን ማለት ነው የሚለውን አይተናል ማለት ነው። ሶ የዛሬ ቪዲዮአችን እዚህ ጋር ያበቃል። ከወደዳችሁት ከተመቻችሁ ሰብስክራይብ አድርጉ። በደንብ ከወደዳችሁት ደግሞ ላይክ ማድረጋችሁን አትርሱ እላለሁ። ኔክስት ቪዲዮ በምንገናኝበት ሰዓት የዚህን ኮርስ የኮምፒውተር ግራፊክስን ኮርስ ኔክስት ቻፕተሩን ይዘን እንመለሳለን። እስከዛው በያላችሁበት ሰላም ሁኑልኝ እላለሁ። ጌታነህ ነኝ ከኢትዮ ኮዲንግ። አመሰግናለሁ።